እኔ አባት በእናትህ አታልቅስ። እኔ እንዴት እንዳሳዘነኝ ከምር እንጂ ሲያናድድ የምር ቀጣይ እኔ በፈረንሳይ ምናምን ቢጥሉ ይሻለኝ ነበረ ከምር በጣም ነው የሚያሳዝነው። ኳስ ፍትሃዊ አይደለችም። ትዝ ይላችኋል ግን የዛሬ 4 አመት የዓለም ዋንጫ ጊዜ እንደ ትላንትና ብራዚል ተሸነፈች፣ እንደ ዛሬ እንትና ተሸነፈች ፖርቹጋል እና አጋጣሚ ነው ግን ሲያሳዝን እግዚአብሔር ሲያሳዝን ብቻ ይዟችሁ የሮናልዶ ፋንቹ ነኝ ማዝኛል ይውላችሁ ማለት ነው። እንዴት እንዳሳዘነኝ እናንተ አልገባችሁ። በቃ በጣም እኔ ማለት ነው ቼልሲ እንደዚህ ዋንጫ ሲቀማ ራሱ በዚህ ልክ አዝኛ አላውቅም። በዚህ ልክ በጣም በቃ ምን አይነት ቀፋፊ ምን አይነት የሚያስጠሉ ስኳድ ተሸክሞ ሲሄድ እንደነበር እዩልኝ። ብቻ ለነሱ እንኳንም አደረገላችሁ። ግን ይሄ ሰውዬ በቃ የመጨረሻው ነው። ገባችኋ? የመጨረሻው ነው። ቢያንስ እንኳን ከዚህ በኋላ አንድ እንኳን የሚጫወት ቢሆን በቃ ቀጣይ ሊበላ ይችላል ብለህ ተስፋ ታደርጋለህ። ግን ከዚህ በኋላ የሚጫወት በጣም እንደው እግዚአብሔርን እግር ኳስ ግን ፍትሃዊ አይደለችም። ባጭሩ በጣም እንደው በስማ እናንተ አልገባ ለቪው ምናምን ብዬ አይደለም ባይዘው ወይ ማለት ነው። ለምን 1000 ሰው አያዩም ጉዳይ አይደለም። ግን በስማ የሜሲ ደጋፊዎችና የፖርቹጋል ተጫዋቾች እንኳን ደስ ያላችሁ፣ እንኳን ደስ አላችሁ። በቃ ተሳካላችሁ የምትፈልጉ። እኔ ማርያምን ነው የምላችሁ እግዚአብሔርን በቃ ይሄን ነገር ዊትነስ አደርጋለሁ ብዬ አስቤ አላቅም ነበር። በጣም ነው የደበረኝ እግዚአብሔርን። አሁን ባለፈው ኔይማር ሲያለቅስ ሳየ ነው ብራዚል ተሰናበተች ከወርልድ ካፕ። አሁን ደግሞ ሮናልዶ ጋይስ በቃ ይሄ ሰውዬ በቃ እኔ እንጃ ሁሉን ነገር ሞክሯል። በቃ የሚቻለውን አድርጓል። ግን በቃ እድል አልሆነም። አንዳንዴ እድል ካልሆነ በቃ ክናር ሀፕን። ሁሉም በላይ እኔ በጣም የሚያሳዝነኝ ከመሸነፋቸውን በላይ ማለት ነው ይሄን የመሰለ ሌጀንድ ሲያለቅስ ማየት ነው። በቃ ሄርትስ ማን አረላሽ። ለማንኛውም ከዚህ በኋላ ፖርቹጋል የሚባል ብሔራዊ ቡድን ለአንዴና ለመጨረሻ ጊዜ ተቀብራ ትቀራለች። ማንም ዞር ብሎ ከዚህ በኋላ ስለ ፖርቹጋል የሚያስብም የሚያወራም የለም። አንድ የነበረው እሱ ነው። ስታከብር ትከበራለህ ነው። ያንን ደግሞ አላደረጋችሁም፣ የምታዩት ይሆናል ማለት ነው። ከዚህ በኋላ ማን ዞር ወደ እናንተ ሲያል ሲጀምር ማለት ነው። የመጨረሻ እኔ ምን አይነት ፍጥረት እንደሆናችሁም ለማውራት ራሱ በጣም ግራ የምታጋቡ ፍጥረቶች ናችሁ ማለት ነው። በጣም እንዴ አርሶ ተሸክሞ እዚህ ባመጣ ነው እንዴት ነው ነገሩን? ይግራ የገባኝ ነገር ከሁሉም አልዋጠል ያለኝ ነገር አሁን የዛሬውን ጨዋታ በጣም በቃ ማሸነፍ ይችል ነበር ፖርቹጋል በሚገባ ማለት ነው። ክፋት ነው እንጂ ከዛ ውጪ እኔ ለወሬም እኮ አልተመቸንም ጎበዝ። ምድረ ሙታን ክሮስ ማድረግ የማይችል ቻንስ ክሬት ማድረግ የማይችሉ ምንም እኔ በቃ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላ። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን። እኔ የሊዮኔል ሜሲ አድናቂ ነኝ። አርጀንቲና ዋንጫው እንድትበላ እፈልጋለሁ። ክርስቲያኖ ሮናልዶ ግን እንደዚህ እንዲያለቅስ የምሬ ነው የምላችሁ አልፈልግም። ከጨዋታ በፊት አስቀድሜም ነግሬያችሁ ነበረ። አት ኤኒ ኮስት ክርስቲያኖ ሮናልዶ አልቅሶ እንዲወጣ አልፈልግም ብያችሁ ነበርና ስሜቱን ባይዘው እናውቀዋለን። የሜሲ ፋን ራሱ ከ10 ዓመት በፊት የነበረውን ሊዮኔል ሜሲ በሀገሩ የነበረውን ነገር ስለምናቅ ስሜቱን ስለምናውቀው ዛተማች ጨካኝ አይደለም። እኔ ሊዮኔል ሜሲን ወደዋለሁ ማለት ክርስቲያኖ ሮናልዶን እጠለዋለሁ ማለት ወይም ደግሞ ስራውን ለእግር ኳስ የሰጠውን ነገር እንቃለሁ ማለት አይደለም። እግዚአብሔር የምሬ ነው የምላችሁ። ያው
በዚህ ሰዓት ላትረዱ ትችላላችሁ፣ ላይገባችሁም ይችላል፣ ትሳደቡም ትችላላችሁ። ቀደም እንዳልኳችሁ ኖርማል ነው ተሳደቡ። ግን የፖርቹጋል ተጫዋቾች በጣም ቆሻሻ ናቸው። ሁሉም ማለት አልችልም፣ ምክንያቱም አንዳንድ በጣም ፓሽኔት የሆኑ እንደነ ሩበን ዲያዝ እንደነ ቬጋ አይነት ተጫዋቾች እንዲሁም ግብ ጠባቂውን ጨምሮ በጣም ፓሽኔት ሆኖ ሲጫወቱ የነበሩ ተጫዋቾች ነበሩ። ነገር ግን ሌሎቹ በኢየሱስ እከክ ናቸው። በቃ እከክ ማለት ነው። በርናንዶ ሲልቫ የሚባል እጢ ደግሞ ማለት ነው ሲያስጠላ። በቃ ክርስቲያኖ ሮናልዶ ትላንትና የነገራችሁ ነገር አለ። በዚህ ዓለም ዋንጫ ላይ አይደለ በሙሉ እግር ኳስ ላይ የኔን የግሌን 100% አይደለ 1000% ሰጥቻለሁ። ስለዚህ የነገው ጨዋታ ምንም ሆነ ምን ያንን ነገር አይቀይረውም ብሏልና ክርስቲያኖ ሮናልዶ ያለውን ነገር ሰጥቷል እንግዲህ ለሀገሩ። ስለዚህ ታዝናላችሁ፣ ግን ያናክል አትዘኑ። በቃ ክርስቲያኖ ሮናልዶን ማየት እሱን አይዶሌ ነው ብሎ እንትን ማለት በጣም አይዶል መሆን የሚችል ሰው ነው ክርስቲያኖ ሮናልዶ በጣም በብዙ ሪዝኖች ማለት ነውና ይሄንን ባላይ ደስ ይለኝ ነበረ። አይዞን እንግዲህ አይዟችሁ። ምንድነው የሰራኸው ሜሪኖ? ምንድነው የሰራኸው ሜሪኖ? በማይመለከት ጉዳይ አንተ ለምን ትገባለህ? በማይመለከት ጉዳይ ለምን ትገባለህ አንተ? ወይኔ አርቴታ የስራን ይስጥ። ይሄን ሳይፈልግ አጥቂ አድርገህ ወይኔ ጉድ ሰራን ማንዬ። አያገባህም እኮ ያንተ ጉዳይ እኮ አይደለም እኮ ሜሪኖ። ዝም ብለህ ሚድፊልድ ላይ አትጫወትም እንዴ ማን? ወይኔ አርቴታ፣ ወይኔ እርኩስ አጥቂ አደረገው ይሄ ልጅ። ወይኔ አገባም ሜሪኖ። እንዲህ የወደድኩ ሜሪኖ ምንድነው የምትሰራው? ያንተ ጉዳይ እኮ አይደለም እኮ ይሄ። ኧረ በእናትህ ምን አይነት ጎን ያገባው አንተ? 9 ቁጥር ራሱ እኮ እንደዚህ አይነት አጨራረስ አይጨርስም አንተ። ወይኔ አርቴታ ነው የሁሉ ስራ የሰራው። ባሪውን ነገር አድርጎ አግቡ ፕሊዝ፣ ፖርቱጋሎች ፕሊዝ፣ በዚህ በቀረችው ደቂቃ እንኳን አግቡ በእናታችሁ አግቡ በእናታችሁ። ኧረ ተው ሚኬል ሜሪኖ ምን ነው አባቴ? እቺ ብቃትሽ እኮ እናውቃታለን። ተቀይረህ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚኬል ሜሪኖ ነው ጠላት ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን። ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለም። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች በእርግጥ። ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ